ውድና የተከበራችሁ የአሹ ሚዲያ ተከታዮች በሙሉ ሁላችሁም እንዴት ናችሁ? እንዴት አላችሁ? በያላችሁበት ቦታ ሁሉ ሰላም ብዝት ይበል እያልኩኝ እንግዲህ ከቅርብ ጊዜ በፊት ላይቭ መግባት አቋርጬ ነበረ። ስለዚህ አሁን ደግሞ ያው ወደ ቦታው ተመልሷል። እንደ በፊቱ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ተኩል ላይ ሁሌ ላይቭ ነን። ስለዚህ ሰብስክራይብ 1000 ሰብስክራይብ የተቸገራችሁ አቻውር የተቸገራችሁ ሁላችሁም እንግዲህ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ተኩል እየመጣችሁ ቻናላችሁን የምታሳድጉበት ምርጥ ጊዜ ይኖራል ማለት ነው። ጋይስ ቤተሰብ የሆናችሁ ቤተሰብ ያልሆናችሁም ማንኛውም ሰው መቅረት አይቻልም፣ ተጋብዛችኋል። ስለዚህ 2 ሰዓት ተኩል በኢትዮጵያ አቆጣጠር ሁላችሁም መጣችሁ ቻናላችሁን አሳድጉ። አብረን እንደግ፣ አብረን ቻናላችን እናሳድግ። ጋይስ ትልቅ ቦታ ለመድረስ እጅ ለእጅ ተያይዘን ጉዞ ወደፊት እናስቀጥል። ውድና የተከበራችሁ የአሹ ሚዲያ ተከታዮች እንግዲህ መቅረት አይቻልም። ይህን ድምጽ ከሰማችሁ ደግሞ ላይክ እና ሼር ኮሜንት አድርጉ ለጓደኞቻችሁ። ማንም ሰው መቅረት የለበትም። ትላልቅ ዩቲዩበሮችም ይመጣሉ። እንግዲህ ለእነሱም ጭምር ነው ይህ ግብዣ። ትላልቅ ዩቲዩበሮች፣ ትላልቅ ሚዲያ ባለሙያዎች እነሱንም ይወክላል። ስለዚህ ማንም ሰው መቅረት አይቻልም። የአንድ ሰው የዩቲዩብ ህይወት እንደሚቀየር ተስፋ አደርጋለሁ። ተጋግዘን የአንድ ሰው ቻናል ዛሬ እንደምናሳድግ ተስፋ አለኝ። እንግዲህ ሁላችን ዛሬ ማታ 2 ሰዓት ተኩል ላይ ከመጣችሁ የቻናላችሁ የሆነ ለውጥ እንደሚታዩ እኔ እርግጠኛ ነኝ፣ አልጠራጠርም። ብዙ ሰዎች ስለሚመጡ ብዙ ሰብስክራይብ የምታገኙበትና ከብዙ ታላላቅ ከብዙ ሰዎች ጋር የምትገናኙበት የምትተዋወቁበት ምርጥ ቻሌንጅ ነው። ስለዚህ ማንም ሰው መቅረት የለበትም። ሁላችሁም ተጋብዛችኋል እና እንዳትቀሩ። ይህን ድምጽ ከሰማችሁ ላይክ አድርጉ፣ ኮሜንት እያደረጋችሁ ለብዙዎች ለጓደኞቻችሁ ሼር እያደረጋችሁ አድርሱት። መልካም ቆይታ። ማታ 2 ሰዓት ተኩል እንገናኛለን። ባይ